ይህ መልእክት የሚተላለፈው ከአራታነ ማህበረሰብ ነው። የዛሬው መልእክታችን ልክ እንደ ወትሮው ኃያሉን አምላክ በማመስገን እንጀምራለን። ያ ሁሉን ቻይ የሆነውን አምላክ በማመስገን እንጀምራለን። የነገሮችን ሁሉ ባለቤት የሆነውን አምላክ በማመስገን እንጀምራለን። የፍርድ ቀን ዳኛው የሆነውን ለዳኝነቱ ምስክር የማይጠራው ምስክር የማይሻውን ምንድን ባለው አይ ዊትነስ የማይሻውን ምክንያቱም ደግሞ እሱ ሁሉን ነገር ተመልካች ስለሆነ ከእሱ የተደበቀ ነገር ስለሌለ ያ የፍርድ ቀን ዳኛ የሆነው ያ ከጨለመ በኋላ የሚያነጋው ብርሃንን የሚያመጣው ያ የመላእክቶች የሰዎች የጅኖች ሁሉ ፈጣሪ የሆነው አምላክ ክብር ምስጋና ይገባው። ምስጋናችንን ለኃያሉ አምላክ ካቀረብን በኋላ የዛሬው መልእክታችን በተረት እንጀምረዋለን። ትንሽ ብዙ ተረቶች ይኖሩናል። የሰማ ይሰማል፣ የሰማ ይሰማል። እንግዲህ ምን ይደረጋል አይደል? ምን ይደረጋል? ሴትዮዋ ነች አለ እኮ። ሴትዮዋ ምን አለች አሉ? ለባሏ ነው እና ምን አለች? ቂጣ የለም እንጂ ወተት በነበረ አምገውም ገምጠው ይሄዱ ነበረ አለቻቸው። ጠዋት ነው። ቂጣ የለም እንጂ ወተት በነበረ አምገውም ገምጠው ይሄዱ ነበረ አለች። ያ ማለት ሁለቱም የለም ማለት ነው። ሁለቱም የለም ማለት ነው። ምንድነው የዚህ ተረት ደግሞ በግልባጩ ሲመጣ መብላቷን ሳታቅ እጇን ታጠበች እንደሚባለው ማለት ነው። መብላቱን ሳያቅ እጁን ታጠበ ማለት ሁለቱም የለም። ለምንድን ነው የሚታጠበው? ገባችሁ? እናንተ አራዶች ናቸው። ከዛ ምን ቢላ ጥሩ ነው እንግዲህ በአንቺ ቂጣ መውደድ ሰሊጥ ተጨምሮ እንደምን ልትከርሚው ኑሮና ዘንድሮን አላታል። በአንቺ ቂጣ መውደድ ሰሊጥ ተጨምሮ እንደምን ልትከርሚ ኑሮና ዘንድሮን። የእኛ ተረቶች ሁሌም ቢሆን ሰምና ወርቅ አላቸው። እንግዲህ ያው ቋንቋውን ለሚችል ሰው ፍቹን ይነግራችኋል ብለን እንገምታለን። ፈጣሪ የተመሰገነ ይሁን። የአብርሃም አምላክ ያ ከእሳት መሃል ውስጥ ያወጣውን አምላክ ያ መላእክቶች መጥተው አብርሃም ሆይ ምን እንድናደርግልህ ትፈልጋለህ ሲሉት እሱ እሳት ውስጥ እያለ ነው አምላኬ እኮ ያለሁበትን ሁኔታ እሱ ያውቃል። ከሱ ከመጣ እናንተ ምን ታደርጉልኛላችሁ አላቸው። ዳት ሚንስ እሱ ለእኔ በቂ ነው። ያለሁበትን ቦታ አሁን ከሱ የተደበቀ ሆኖ ነው ያውቃል እኮ የት ውስጥ እንዳለሁኝ። አምላኬ ይበቃኛል፣ የእናንተ እገዛ አያስፈልገኝም አላቸው ይላሉ መጽሐፉን የሚያውቁት የሃይማኖቱ አስተማሪዎች። ይሄን ነገር ሲተነትኑት በዛን ጊዜ የመጡት ሶስቱ መልአክ ናቸው ይላሉ። ምናልባት ገብርኤል፣ ሩፋኤል እና ሚካኤል ሊሆኑ ይችላሉ ብለን እንገምታለን። የፈጣሪ ሰላም በእነሱ ላይ ይውረድ። እነዚህ የፈጣሪ አገልጋዮች ናቸው። መላእክቶችም ቢሆኑም የፈጣሪ አገልጋዮች ናቸው። በጠራናቸው ጊዜ ይመጣሉ። ለዚህ ነው የሰውን ልጅ የፈጠረና አምላክ አዳምን ማለት ነው ሰበሰበና መላእክቶችን በሉ ስገዱለት፣ ለዚህ ሰው ለሚባለው ፍጡር ለፈጠርኩት የከበሬታ ሰላት የከበሬታ መጎናበስን ስገዱለት አላሉ። ዳት ሚንስ የሰውን ልጅ ምን ያክል ክብር እንዳለው ሲያሳይ ነው ለመላእክቶቹ። በመላእክት ፊት ትልቅ ክብር የተሰጠን ሰው ሁነን ሳለን ዛሬ ራሳችንን አዋርደን ይኸው ምንም ነገር እንኳን ማዘዝ አንችልም። ጉንዳንን እንኳን ማዘዝ አንችልም። አዋፋትን ማዘዝ አንችልም። እና ይሄን ያህል ነው። ከዛ አንድ ተረት ነበረች አለው። ሴትዮዋ ምን ይላታል አሉ? እንኳን ላንቺ ፍቅር ለትላንትናው ውሃጋኑ ፈርሷል ጣሊያን የሰራው አላት። እንኳን ላንቺ ፍቅር ለትላንትናው ውሃጋኑ ፈርሷል ጣሊያን የሰራው። ያ ማለት ጣሊያን እንኳን የሰራው ያ በኮንክሪት የሰራው የውሃጋን እሱም ፈርሷል ማለቱ ነው። ያ ማለት በእኛ ተረት ሲነገር ምን ይላል? ምን ቢከመር ተራራ የአፈርና የጠጠር ልጅ ነው ማለት ነው። የአፈርና የጠጠር ልጅ ነው። በጣም ትልቁ ተራራ እመኑን።
እኛ መጀመሪያ ጊዜ ይሄን ነገር ቀረብ ብለን ስናየው ከዛ በፊት ብዙ ምክንያቶችን ስንሰጥ ነበር። ለራሳችን ነው ምክንያት ስንሰጥ የነበረው። ምክንያቱም ፈጣሪም ይላል ሁሉም ነገር መጀመሪያ በመልካም ነገር እዩት ይላል፣ አትሊስት እስከ መጨረሻ ድረስ። ከዛ በኋላ ተደጋጋሚ ሲሆኑ ፓተርኖቹን አጥንተህ ወደ ውሳኔ ትገባለህ። ወደ ውሳኔ ትገባና በጣም ያሳዝናል። ግን ምን ያደርጋል? ፍቅር ነው። አንዳንድ ጊዜ ፍቅር የት ውስጥ እንደሚከታ አይታወቅም። እኛም ኃያሉ አምላክ ረድቶን ብዙ ነገሮችን አደረግን። አንድ ቀን አንድ ጀግና ታሪካችን ይጽፈዋል ብለን እንገምታለን። ወደዛው እየሄድን ነው። እኛም በእርግጥ ተጻፈም አልተጻፈም በሰው ልቦና ውስጥ ይጻፋል ብለን እንገምታለን። ወደፊት የቀረቡን ያውቁናል፣ የራቁን ይናፍቁናል ብለን እንገምታለን። ምክንያቱም ወደፊት የምንሰራቸው ስራዎች ባለፉት ከሰራናቸው የሚበልጡ ናቸው። ፈጣሪ ከረዳን ብዙ ነገሮች እናደርጋለን። ለዚህ ነው ምን ቢከመር ተራራ፣ በጣም ትልቅ ተራራ የአፈርና የጠጠር ልጅ ነው። አንድ በአንድ ስታነሳው ባዶ ነው የሚሆነው። doesn't matter how big that mountain it is. When you take piece by piece each one of them, it will go flat. It doesn't have any other choice. So don't ever overestimate yourself. Yeah, it's very dangerous. Nothing is stay forever. Will just gone once it አንዲት ተረት ነበረችን ድሮ የሆነች አባባል ምን ይላል? watch them before they start watching you ይላል። watch them before they start watching you። ይሄ ቆየት ብሏል ይሄን ነገር ያልነው። ያ ጊዜ አሁን አለፈና because you was not watching them, now they start watching you. Where you will go? You don't have anywhere to go except to face. You will face it. You don't have a choice. The time you had a time to watch them, it means to be careful, to care about them. That time already passed. Now they start watching you. The most dangerous thing now, they start watching you. ያ ማለት ፀሐይ ላይ እንደተቀመጠ ቅቤ ትሆናለህ ማለት ነው። ትቀልጣለህ ማለት ነው። የጊዜ ጉዳይ ነው። ትቀልጣለህ ማለት ነው። እኛ ጎን ለጎን ብዙ ስራዎች የምንሰራቸው አሉ። በእርግጥ ያው በእግር መንገዳችንን ያው እናስተምራለን። ፈጣሪ በለገሰን እውቀት እናስተምራለን። የዘረኝነት በጣም መጥፎነቱ ዘረኞቹ ማለት ነው። ያ ዘረኝነት ውስጣቸው ደማቸው ውስጥ ያለው ምናልባት አጥንታቸው ውስጥም ሊሆን ይችላል። ዘረኝነት ያላቸው ሌሎቹ የሚያውቁ አይመስላቸውም፣ የሚነቁ አይመስላቸውም የሚሰሩትን ስራ ማለት ነው። ለዚህ ነው ሁሌ እንላለን አዘለም ማቀፈም ያው ተሸከመ ነው። ፕሊዝ ዋች አውት። አዘለም አቀፈም ያው ተሸከመ ነው። doesn't matter which way you do it, as long as we know you are done. Don't think that you are big mountain, because it can be taken piece by piece and you could go flat. ሁልጊዜም ቢሆን እኛ መልካም ነገሮች እናያለን። እኛ ለዚች ሀገር በእውነቱ ከሆነ ፍቅር እናያለን እንጂ ጥላቻ አይደለም። ፍቅር እናያለን። ምክንያቱም ከየት እንደመጣ እናውቀዋለን። ውለታ ያደረገችልን ሀገር ነች። አንረሳም። ኢትዮጵያዊ ነን። ኢትዮጵያዊ ውለታን አይረሳም። የስ በጣም ከባድ ነው። ዘረኝነታችሁ እንጂ ያስጠላን፣ አገሪቱ በጣም ለእኛ ትልቅ ውለታ የሰራሽ ሀገር ነች። ፈጣሪ ብሎ አንድ ቀን ውለታዋን እንከፍል ይሆናል፣ ግን መቀጣት አለባችሁ ብለን እንገምታለን። ምክንያቱም የምትሰሯቸው ስራዎች በፈጣሪም ዘንድ በሰውም ዘንድ ያሳዝናል። በጣም መጥፎ ነው። እኛ የምንነግራችሁ ጎን ለጎን እየሰራን ነው። ከብዙ ቦታዎች ነው ያወረድናቸው፣ ከብዙ ቦታዎች ነው ያወጣናቸው። እግራችሁንም እጃችሁንም እየሰበሰብን ነው በተቻለ መጠን። ምክንያቱም በዚህ መልኩ አትቀጥሉም። ይሄ ብቻ አይደለም፣ እናንተ ብቻ አይደላችሁ፣ በእናንተ ዙሪያ ያሉ ነገሮችም ጠቅላላ ናቸው። አይቀጥልም። እመኑን፣ በሙሴ አምላክ ስም እምላለሁ፣ አትቀጥሉም። We are living in the last chapter of the first page, and I'm sure this chapter doesn't have that much
ፔጅ አዝ ኢትስ ቢፎር። ሰው ሁልጊዜ መልእክት ስናስተላልፍ አዳምጡ። ማዳመጡ ጥሩ ነው። ምክንያቱም ደግሞ ይዟችሁ ይጠፋል። በይበልጥ ይሄ እንመራዋለን ለምትሉት ህዝብ ይዞት ነው የጠፋው። እንግዲህ ሁሌም ለማስታወስ ያክል የሚቀጣዮቹ ነገሮች ከ2025 ጀምሮ ማለት ነው የኛ ብዙ ነገሮች የተነሱት ከ2025 ጀምሮ ቀጣዩ ያን ነው ለ80 ዓመት ለሚቀጥለው 80 ዓመት ያየ ነው። ቀጣዩ 80 ከመቶ ማለት 75 ከመቶ ወይ 70 ከመቶ የሚሆነው ተፈጥሮ ነው። አበሳችሁን የሚያሳያቸው ተፈጥሮ ነው። እመኑን። ተፈጥሮ ስንል በጣም ብዙ ነገር ነው ያለው። ዛሬ ሰዎች በየበረንዳ ላይ የሚያድሩት መሬት አጥተው፣ ሰዎች የቤት ኪራይ የሚከፍሉት አጥተው ሆምለስ የሆኑት የተለያየ መንገድ ላይ አሁን እያየን ነው ብዙ ነገሮችን። ተፈጥሮ መጥቶ ያንን ጥር አድርጎ ይዞባቸው ይሄዳል። ዳት ሚንስ መሬት የእግዚአብሔር ነው። የስ መሬት ጾሙን ለሚያድር መሬት ስጧቸው፣ ቤት ስሩና ስጧቸው። ከመንግስት ከማን ነው ከሰማይ ቤት ታገኙታላችሁ። ብዙ ነገር ነው የምታገኙ። ምክንያቱም ደግሞ ነገሮች ሲመጡ ያላችሁን ነገር ጠራርጎ ይዞ ይሄዳል። እየነገርናችሁ ነው። አሁንም የሚመጣው መጪው 70 ከመቶ ወይም 75 ከመቶ የሚሆነው ተፈጥሮ ነው ጠራርጓችሁ ይዞ የሚሄደው። ብዙ ነገር ነው የሚያወድምባችሁ። ብዙ ነገር ነው። ምናልባት አንዳንድ ስራዎችን መስራት የምንችል ከሆነ እናንተ በእኛ መንገድ ውስጥ ስትመጡ እነዚህን ነገሮች አንዳንዶቹን በቅርበት የምናውቃቸውን እንከላከልላችሁ ይሆናል። ምክንያቱም ተፈጥሮ ራሷ ፈጣሪ የፈጠራት ነች። ሁሌም ትእዛዝ ትቀበላለች። እሷ ትእዛዝ ስጫለች። ግን ለዛኛ አንቸኩልም። ባለፈው ነግረናችኋል። ምናልባት እስከዚሁ ዓመት መጨረሻ ድረስ ያሉት ነገሮች እናያለን። ከዛ በኋላ የሚከፈለው ዋጋ ደብል ነው የሚሆነው፣ ደብል ይሆናል። እና ያው እግር መንገዳችን እየነገርናችሁ ነው። አዘለም አቀፈም ያው ተሸክመ ነው። እኛ የምናየው ሁሉን ነገር በሲስተሚክ ሬሲዝም መልኩ ነው። ከዚህ ስራችሁ ካልታቀባችሁ ብዙ ነገር ታጣላችሁ። እግር መንገዳችሁን ብዙ ነገር ነው የምታጡት። እመኑን። እኛ ለዚች ሀገር ጠላት አይደለንም፣ ወዳጅ ብንሆን እንጂ። ወዳጅ የሆነ ሰው ነው የሚነግራችሁ። በሰማይ ቤትም በምድርም አስቀይማችኋል። አምላክን በሰማይ ቤት አስቀይማችኋል፣ በምድር ላይ ደግሞ የእሱን ፍጥረቶችን በመንካት አስቀይማችኋል። እንዴት ይቅርታ እንደሚደረግላችሁ ባናቅም፣ ግን ያ ባለፈው ያልነው ወንዙ የሚደርቀው እስከዚህ ዓመት መጨረሻ ወይም እስከሚቀጥለው አዲስ ዓመት የመጀመሪያ ወር መጨረሻ ድረስ ጊዜ ተሰጥቷችኋል ብለን እንገምታለን። ከዛ በኋላ እንደ ኤፍራጥስ ወንዝ ደርቆ ታዩታላችሁ። ይህ መልእክት የሚተላለፈው ከአራት አይነት ማህበረሰብ ነው። ፈጣሪ ልቦና ይስጠን እንላለን። ሁሌም መጠንቀቁ አይከፋም። እኛ ለማስታወስ ነው። አቅም የለንም፣ ጉልበት የለንም። ግን አንዲን ነገር አለችን። እጃችንን ወደ ፈጣሪ እናነሳለን። ወደ ፈጣሪ ስናነሳ በባዶ አይመለስም። አምላክ እጃችንን በባዶ አይመልሰውም። ታሪካችን የሚያሳየው እሱ ነው። የመጣንበት መንገድ የሚያሳየው እሱ ነው። ብዙዎቹን ሸኝተናል ወደ ሰማይ ቤት። ብዙዎቹን አክስረናቸዋል። ባያረጉት ደስ ይላቸው ነበር። ከዛም አልፈን ሌሎች ላይ ያደረጉ ሰዎች፣ ሌሎች ላይ ያደረጉ ሀገሮች፣ ሌሎች ላይ ያደረጉ ድርጅቶች፣ ሌሎች ላይ ያደረጉ ተቋሞች በብዙ ዋጋ ያስከፈልናቸው። በብዙ ዋጋ አሁንም ድረስ እየከፈሉ ነው። ደስ የሚለው ነገር አሁንም ድረስ እየከፈሉ ነው። ግን ስለዚች ሀገር ስንናገር እዳዋ ገና ጀመረ። የነቃ አያስወስድም ዕቃ ይላሉ። ያልነቃ ያስወስዳል ዕቃ። ይህ መልእክት የሚተላለፈው ከአራት አይነት ማህበረሰብ ነው። እንደገና መልካሙን ነገር ፈጣሪ ያሳውቀን። እናመሰግናለን። ቻው።